እሺ ታዲያስ እንዴት ናችሁ? በያላችሁበት መልካም ቆይታ ከስዩም ጋር ፕሮግራም ስለምታዳምጡ እጅግ አድርጌ አመሰግናለሁ። አዲስ ደግሞ ሆናችሁ ቻናሌ ለተቀላቀላችሁም ታንክ ፎር ዋቺንግ ሚ ማለት እፈልጋለሁ። ያው እንደምታውቁት የቪዲዮ ፕሮግራም ወይም የቻናሉ ፕሮግራም የሰው ልጅ ከኔጌቲቭ ኢነርጂ ወደ ፖዚቲቭ ኢነርጂ ትራንስፈር የማድረግ ነው ወይም የማሻገር ነው። ይህ ማለት ሰዎች በማወቁም ባለማወቁም የአሉታዊ አስተሳሰብ ተሸካሚ ይሆናሉ ወይም ህይወታቸውን በአሉታዊ አስተሳሰብ ብቻ ይመሩታል። ይህን አስተሳሰብ ነው እንግዲህ ወደ ፖዚቲቭ ኢነርጂ መቀየር አለባቸው ብዬ ከራስህ ህይወትና ተሞክሮም ፕላስ ከህይወት አጠቃላይ ድምር የተገነዘብኩትን የሰው ልጅ መኖር ካለበት በኮንስታንት ሌቭል ላይ መኖር ካለበት ኢነርጂውን ማስተካከል አለበት ብዬ ስለሚያምን በዚህ ልክ ለሰዎች ይህን ፖዚቲቭ ኢነርጂ ትራንስፈር የማድረግ ፖቴንሻሉ አለኝ ወይ ኃይሉ አለኝ ወይ ራስንም በጣም ተገንዝቤ በዚህ ልክ ለሰዎች ይቺን ፕላትፎርም ማለት ነው ይቺን ፕላትፎርም ተጠቅሜ ሰዎችን ቢያነቃ ያ ማለት አለ አይደል ሂንት ለመስጠት ነው ወይም ትንሽ ብልሽታ ለሰዎች ለመስጠት ነው እንጂ 100% የነሱን ኢነርጂ የመቀየር አንተን ፖቴንሻሉ የለም። ምክንያቱም ከኔ በላይ የሚናገሩ አሉ ብዬ ስለሚያምን ማለት ነው። ከኔ በላይ በተለይ ደግሞ ከሰው በላይ ደግሞ የሚናገሩ እጅግ የተቀመሙ ለሰው ልጆች ፖዚቲቭ ኢነርጂ ያላቸው የሰው ልጅ እንዲነቃ ተደርጎ የተጻፉ መጽሐፎች አሉ። ኤክስተርናል ማለት ለውጭ ዓለም ስፔሻሊ ደግሞ እኔ እነዚህ መጽሐፎች አንብቤ የተረዳኋቸው እነሱን ሪኮመንድ አደርጋቸዋለሁ። ከዛ ውጪ የትኛውንም ኢንስፓይሬሽኖችን ብታዩ ምን ብትሉም ምንም ትርጉም የለውም። ምክንያቱም ሰው ልጅ መጽሐፍ አንብቦ ብቻ ነው መለወጥ የሚችለው። ማለት ካለነበበ የመረዳት እድሉ ጠባብ ነው። የመረዳት እድሉ ምክንያቱም መጽሐፍ ከሰው በላይ ስለሚናገር ማለት አድምቶ ነው የሚናገረው። ሲናገር በጣም አድምቶ ነው። እኔ ህይወቴን መጽሐፍ ነው የቀየረው ለማለት ነው። የዛሬው ፕሮግራም የሰው ልጅ የአስተሳሰቡ ጌታ ነው ወይ ወይም የሰው ልጅ የራሱ ጌታ መሆን ይችላል ወይ የሚለውን ኮንሰፕት ታይትል ፈጥሬለት የዚህን ሀሳብ ተንትኞ ለማስረዳትና የሰው ልጆች ደግሞ እንዲያውቁ የማድረግ ማለት ነው። ራሳቸውን እንዲያውቁ ከሚያደርጉ ነገሮች አንዱ ይሄ ነው። ሰው ልጅ መጀመሪያ ራሱ ምን እንደሆነ መረዳት አለበት። ማለት ይሄ ከቦክስ ወጥቶ ማሰብ እንዲችል ማለት ከቦክስ ወጥቶ የሆነ ፌንስ ከተደረገ ወይም ከታጠረ ሰርክልስ ወጥቶ እንዲያስብ የሚያደርጉ ነገሮች ስለሆኑ እነዚህ ጥያቄዎች ደግሞ ስለሚፈጥሩለት እንደ ሰው ጥያቄ ስለሚፈጥርበት ይህን ግንዛቤ በማድረግ ለማስረዳት ለእናንተ ለዚህ ሰው መጀመሪያውኑ የአስተሳሰብ ውጤት ነው። ሰው የአስተሳሰብ ውጤት ስለሆነ ነው የራሱ አስተሳሰብ ጌታ መሆን ይችላል አልኩት። ለዚህ ሰው እንዴት የአስተሳሰብ ውጤት ሆነ ካለ እኛ የሰው ልጆች አፍተር ዘ በርዝ ያለን ህይወት በአጠቃላይ ኤክስተርናሊ የተፈጠሩ ናቸው። ኤክስተርናሊ የተፈጠሩ ደግሞ አንተ ላይ ምን ይደረጋል? ሎድ ይደረጋል ማለት አንተ ላይ ሎድ ሲደረግ አንተን እየተገራ ግራጁዋሊ አንተ ትምህርት ሊሆን ይችላል፣ ትልቅ ሰው ልትሆን ትችላለህ። እስከምትሆን ድረስ ላይፍ ታይም ቲች የሚያደርግ ኤክስተርናል ወርልድ ተገንብቷል። የተገነባ ውስጥ አንተ ወደዚህ ዩኒቨርስ እየመጣኸው ማለት ነው። ስለዚህ ያን ነው አንተ እንዴት ነው እኔ እንዴት ነኝ ብለህ ራስህን መጠየቅ የሚችለው። ምክንያቱም አንተ በዛ ልክ ካልተረዳይ የኮሌክቲቭ ኢነርጂ ውስጥ ህይወቲ ኮሌክቲቭ ኢነርጂ ስለ እኚህ የጋራ አይምሮ የምንለው ማለት ነው። የጋራ አይምሮ ውስጥ ትኖራለህ እንጂ ከዛ ወጥተህ ከቦክስ ወጥተህ የምታስብበት በልዩነት ማለት ነው። በልዩነት ምክንያቱም ሰው ያው በጋራ ህልውና ውስጥ መኖር ደስ ይለዋቸዋል። ነገር ግን ወጣ ብለህ የምታስብ ከሆነ ደግሞ ያው ኢግኖር ይገጫዋል አውቃለሁ። ነገር ግን ያ ሳይሆን አንተ በልዩነት ውስጥ እንዴት በጋራ ውስጥም ትኖራለህ በልዩነትም መኖር እንድችል ራስን በጣም አድርገህ የውስጥን የሚያሳውቁ መጽሐፎችን አንብበይ ተረተይ ነው እንደዛ አይነት ውሳኔዎች የምትወስነው እንጂ ዝም ብለህ በቀላሉ በአንድ ሌሊት በአንድ ጀንበር
ከሆነ ኤሌመንት ወደ ሆነ ኤሌመንት አትወጣም ወይም ወደ ሆነ ኤሌመንት አትቀየርም። እዚህ ምንድነው ሰዎች በራሳቸው አስተሳሰባቸው የራሳቸው ከሆነ ዲሲፕሊን የሚያደርጋቸው በራሳቸው ከሆነ ለምንድነው ያስተሳሰባቸው ጌታ ማይሆን? ለዚህ አንተ ደግሞ አስተሳሰቢ ኔጌቲቭ ኢነርጂ ነው ፖዚቲቭ ኢነርጂ ነው ወይም አሉታዊ ነው አስተሳሰቤ ወይስ አዎንታዊ ነው ልማድህን? ኔጌቲቭ ነው አዎንታዊ ነው ልማዴ ብለህ ራስህን ትገመግማለህ። ልክ እንደ እንትን ግምገማ ራስህን ትገመግማለህ። ምን አይነት ቃላቶች ናቸው ለዩኒቨርሲቲ እያስተላለፍኩ ያለሁት? የሚያወራ ቋንቋ ከማን የወሰድኩት ነው? ከሰው ነው? እንዴት ነው የገባብኝ? እርግጠኛ ነኝ እያንዳንዱ ሀሳብ የሚፈልቁት ከረጅም ጊዜ የገባብህና ዛሬ በቅሎብህ ቦታውና ታይሙን ሲጠብቅ ይወጣል ከራሴ ነው። ለዚህ አንተ ልክ እንደ እርሻ ማሳ ፋርሚንግ ኤሪያ አለ አይደል? የሰው ልጅ አይምሮ እንደ እርሻ ማሳያው በቃ የተዘራበት ነገር ሁሉ የሚበቅልበት ማለት ነው። ለዚህ ለዛን በፍጥነት አንተን በልጅነት አንተን ለመግራት የማይፈለጥ ነገር የለም። የማይገራይስ አካል የለ፣ ተቋማት የለም እንትን የለም። ምክንያቱም ሰው ደግሞ ካልተገራ በጣም ከባድ ነው የሚሆን። ምክንያቱም ኔጌቲቭ ኢነርጂዎች አሉ አንተን እንደፈለጉ የሚዘውሩ እነዛ ሰዎች አንተን እንዳይጠቀሙ ቶሎ በፍጥነት አንተን ወደሚፈልጉበት አሁን ሃይማኖት ሊሆን ይችላል። ሃይማኖቱም መጥፎ ነው ማለት ሳይሆን ሃይማኖት መልካም ነው፣ ጥሩ ነገር ነው። እዛ ውስጥ ሆነ ደግሞ አስተሳሰቦችን መቅረጽም መቻል አለብህ። ወደ እግዚአብሔር የምትሄደው በራሴ መንገድ እንደሆነ ማወቅ አለብህ። ለዚህ አስተሳሰቤን ማስተካከል ለራሴ ምክንያቱም አስተሳሰቤን ማስተካከል የሚጠቅመኝ መጀመሪያውኑ ላንተ ነው፣ ለማንም አይደለም። ምክንያቱም የዩኒቨርስ ይሄ የሚመልስልህ ዩኒቨርስ ወይም ዓለም የምትመልስልህ አንተ በሰጣት ልክ ነው። እሱን ወደ አንተ የምትመልስልኝ። አንተ ኔጌቲቭ ኢነርጂ ከረጨ ኔጌቲቭ ኢነርጂ ወደ አንተ ይመጣል። አዎንታዊ አስተሳሰብ ከረጨ እንደዚሁ አዎንታዊ አስተሳሰብ ወይም ፖዚቲቭ ኢነርጂ ወደ አንተ ይመጣል ማለት ነው። ለዚህ ሰው የዘራውን ያጭዳል የሚባለው ለዚህ ሲዘራ ሁሌ ፖዚቲቭ መዝራት እንዳለብህ ማለት ወይም አዎንታዊ አስተሳሰብ ወደ ውጪ ምንድነው ሪሊዝ ማድረግ እንዳለብህ ማለት። አለበለዚያማ በጣም ከባድ ነው። ምክንያቱም አንተ የዘራውን ካጨድክ ለምን ኔጌቲቭ ኢነርጂ ዝም ብለህ ትረጫለህ? እያወቅ ከሆነ አዎንታውን ትረጫለህ፣ አዎንታው ወደ አንተ እንዲመጣ ታደርጋለህ። በቃ አለቀ። ለዚህ ፍሌክሲብል ሆነ ራስን ለመረዳት መሞከር ነው። ባይዘው የሆነ እንደዚህ ጽንፍ የሰደደ ሰውን ለመጥላቱ ሰውን እንደዚህ ወይ የሆነ አካል የሆነ ተቋምን የሆነ እንደዚህ ለመጥላቱ ከገባይ ያ ኔጌቲቭ ኢነርጂ ራሱ ኔጌቲቭ ነው የሚወልደው እንጂ ፖዚቲቭ ኢነርጂ አይወልድም። ምክንያቱም ሎው ኦፍ አትራክሽን አለ። ሎው ኦፍ አትራክሽኑ የአንተ ፍሪኩዌንሲ ራሱን አንተ የምታስበውን ልክ ራሱን ወደ አንተ መልሶልኝ የሚያመጣልኝ ያ ስለሆነ በማንም ላይ ኔጌቲቭ ኢነርጂ ሪሊዝ አታርግ። በቃ ሆን ብለህ ራስን ለመቆጣጠር የሚታወራውን ደመነፍስን ሁሉ ድረስ ለመቆጣጠር መሞከር መቻል አለ። ሁሌ ራስን ለመረዳት እና በዛ ልክ ራስን አፕግሬድ ምክንያቱም የሰው ልጅ መሪ ነው፣ ተማሪ ነው፣ አስተማሪ ነው፣ ተማሪ ነው፣ ምስክር ነው። ከነዚህ ከሶስቱ ውጪ አይወጣም። ለዚህ በተቻለ አቅም አንተ መሪ ለመሆን በፍጥነት ራስህን ለማወቅና ራስህን ለመረዳት መውጣት አለብህ። እድሜ ልክ ተማሪ መሆን የለብህም። እድሜ ልክ ምስክር መሆን የለብህም። ኦኬ፣ መሪ መሆን ትችላለህ። የተፈጠርከው የተወለድከው መሪ ለመሆን ነው። እጅግ አድርጌ አመሰግናለሁ ስላዳመጣችሁኝ። ሰብስክራይብ ደግሞ ቤተሰብ ብታደርጉኝ ፕላስ የደወል ምልክቷን ብትነግሩኝ፣ ኮሜንት ሼር ብታደርጉልኝ ያለምንም ጥርጥር ኔጌቲቭ ይሁን ፖዚቲቭ የራሳችሁን ሪፍሌክሽን የሚሰማችሁን ስሜት ማስቀመጥ ትችላላችሁ ኮሜንት ላይ። ያው ፕላትፎርሙ ለዩኒቨርሳል ስለሆነ አክሰፕት አደርጋለሁ። ነገር ግን የተመረጡትን ነው ሀሳቡን እሱን ያ ሀሳብ ቢተነትንልኝ፣ ይሄ ሀሳብ አልገባኝም፣ ይሄ ቃላት አልገባኝም የሚሉ ነገሮችን ብትጽፉልኝ እኔ ያን ተንትኜ እንደገና ለእናንተ አስቀምጣለሁ። ወይም እንዲህ ኦዲዮ ሰርቼ እንደዚህ
ፖስት አድርግላችኋለሁ። ማለት ስላዳመጣችሁን እጅግ አድርጌ አመሰግናለሁ። ቤተሰብም ስላደረጋችሁን አብዝቼ አመሰግናለሁ። ቻው